ጤና ይስጥልኝ። ይህ አዲስ ዜና ነው። ዛሬ ምሽት ዓለማችን በአደገኛ ኢኮኖሚና የጂኦፖለቲካ የመስቀለኛ መንገድ ላይ ትገኛለች። እንደ ዛሬው ማክሰኞ ሚያዝያ 14 2018 ዓ.ም መረጃዎች ከሆነ የዓለም ኢኮኖሚ ስታግፍሌሽን ወደ ተባለው አስከፊ ዋጋ ግሽበትና የኢኮኖሚ መቀዝቀዝ አዙሪት ውስጥ እየገባ ነው። ለዚህም ዋነኛው ምክንያት ለ53 ቀናት የዘለቀው የመካከለኛው ምስራቅ ጦርነት ያስከተለው የኃይል አቅርቦት ቀውስ ነው። አልጀዚራና ሮይተርስ እንደዘገቡት በአሜሪካ በእስራኤልና በኢራን መካከል የነበረው ደካማ የሁለትዮሽ የተኩስ አቁም ስምምነት በሚቀጥሉት 48 ሰዓታት ውስጥ ያበቃል። ቴሄራን የማይቻል ወታደራዊ ጫና እየተደረገብኝ ነው በሚል ተጨማሪ ንግግሮችን ውድቅ ማድረጓን ተከትሎ ዲፕሎማሲያዊ ጥረቶች ተገትረዋል። ዛሬ ምሽት የዓለም አቀፍ የገንዘብ ድርጅት IMF አስቸኳይ የኢኮኖሚ እይታ፣ በጋዛና በዌስት ባንክ ያለውን የሰብአዊ ቀውስ እንዲሁም በምስራቅ አፍሪካ የታየውን አዲስ ተስፋ ሰጪ ለውጥ በዝርዝር እንመለከታለን። ዛሬ ከዋሽንግተን የወጡ መረጃዎች እጅግ አሳሳቢ ናቸው። የዓለም አቀፍ የገንዘብ ድርጅት IMF በኤፕሪል 2026 የዓለም ኢኮኖሚ እይታ ሪፖርቱ የዓለምን ኢኮኖሚ እድገት ትንበያ ወደ 3.1% ዝቅ አድርጓል። እንደ IMF ዘገባ ከሆነ በዓለም ላይ እጅግ ወሳኝ የሆነው የነዳጅ ማስተላለፊያ ሆርሙዝ ሰርጥ መዘጋት እና በኤነርጂ መሠረተ ልማቶች ላይ የደረሰው ጉዳት ከፍተኛ የአቅርቦት እጥረትን ፈጥሯል። የኃይል ዋጋ በዚህ ዓመት ቢያንስ 19 ከመቶ ይጨምራል ተብሎ ይጠበቃል። የዓለም ዋጋ ግሽበት ወደ 4.4% ከፍ እንዲል የተደረገ ሲሆን የከፋ ሁኔታ ከተከሰተ እስከ 5.4 ሊደርስ ይችላል። የሸቀጦች ተጽዕኖ ቀውሱ በነዳጅ ላይ ብቻ የተገደበ አይደለም። የናፍጣ፣ የአውሮፕላን ነዳጅ፣ የአልሙኒየምና የማዳበሪያ ዋጋም በከፍተኛ ሁኔታ እየጨመረ ነው። ይህ የኢኮኖሚ ቀውስ በተለይ በማደግ ላይ ባሉ ሀገራት ላይ የከፋ ጉዳት እያደረሰ ነው። የተባበሩት መንግስታት ድርጅት እንደገለጸው ከ1970ዎቹ በኋላ ለመጀመሪያ ጊዜ ረጅም ጊዜ ኢኮኖሚ መቀዝቀዝ ስጋት እውን እየሆነ ነው። በኢንዶኔዥያ መንግስት የጋዝ ዋጋ በ18% ለመጨመር መገደዱን አንታራ ኒውስ ዘግቧል። ዓለም ትኩረቷን በሆርሙዝ ስትሬት ላይ ባደረገችበት በዚህ ወቅት የቀውሱ ነጸብራቅ እስከ ኮሪያ ባህረ ሰላጤ እየደረሰ ነው። ኢንተርፕሬስ ሰርቪስ እንደዘገበው የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ግጭት ለሰሜን ኮሪያ የኒኩሌር ምኞት በረከት እየሆነ መሆኑን እያጣራ ነው። በግጭት ግንባር ያለው ሁኔታ አሁንም አስከፊ ነው። ባለፉት 24 ሰዓት ብቻ በጋዛና በዌስት ባንክ 11 ፍልስጤማውያን መገደላቸውን አልጀዚራ ዘግቧል። የተባበሩት መንግስታትና የአውሮፓ ህብረት ትላንት ባወጡት የጋራ መግለጫ በጋዛ ያለው የሰው ልጅ እድገት በ77 ዓመታት ወደ ኋላ መመለሱን ገልጸዋል። መልሶ ለማቋቋም በሚቀጥሉት 10 ዓመታት ውስጥ $71 ቢሊዮን ያስፈልጋል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ፓኪስታን የተኩስ አቁም ስምምነቱ ከማብቃቱ በፊት ኢራንን ወደ ድርድር ጠረጴዛ ለመመለስ ጥረት እያደረገች ቢሆንም በአሜሪካና በኢራን መካከል ያለው የዛቻ ልውውጥ ለዲፕሎማሲው ያለውን ዕድል እያጠበበው ነው። በዚህ ዓለም አቀፍ አለመረጋጋት ውስጥ በምስራቅ አፍሪካ አንድ ትልቅ ለውጥ እየታየ ነው። ብዙ ሀገራት የሚሰጣቸው እርዳታ እየቀነሰ ባለበት ወቅት ኢትዮጵያ ከአውሮፓ ከፍተኛ እምነትን አግኝታለች። የአውሮፓ ህብረት ለኢትዮጵያ የሰጠ የነበረውን የበጀት ድጋፍ በይፋ መጀመሩንና ከ140 ሚሊዮን ዩሮ በላይ መልቀቁን የህብረቱ የዓለም አቀፍ አጋርነት ዳይሬክቶሬት አስታውቋል። በአዲስ አበባ በተካሄደው የኢትዮ አውሮፓ ንግድ ፎረም ላይ ኮሚሽነር ጆሴፍ ሴኬላ 150 ሚሊዮን ዩሮ የሚያወጣ የዲጂታል ኢኮኖሚ ፓኬጅ ይፋ አድርገዋል። ይህ ፕሮጀክት 135 ሚሊዮን የሚሆነውን የኢትዮጵያ ህዝብ በተለይ ወጣቱን ተጠቃሚ ያደርጋል ተብሏል። ተጨማሪም የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ CDC ከአውሮፓ ህብረት ጋር በመሆን የሀገሪቱን የጤና ደህንነት ለማጠናከር 100 ሚሊዮን ዩሮ የሚያወጡ አዳዲስ እቅዶችን ይፋ አድርጓል። ታዲያ ይህ ሁሉ ምን ያሳየናል? የሚቀጥሉት 48 ሰዓታት ለዓለም ማህበረሰብ እጅግ ወሳኝ ናቸው። በመካከለኛው ምስራቅ ያለው የተኩስ አቁም ስምምነት ካልታደሰ የነዳጅ ዋጋ እስከ $150 ሊመነጠቅና የዓለም ንግድ ሊስተጓጎል ይችላል። ቢቢሲና ሮይተርስ በዚህ ሳምንት እንደዘገቡት ቀደም ብሎ ሲተነበይ የነበረው ባለብዙ ዋልታ ዓለም መልቲፖላር ወርልድ እውን ሆኗል። ይህ ዓለም ካሰብነው በላይ የተበጣጠሰና ያልተረጋጋ እየሆነ መጥቷል። ነገር ግን በዚህ ሳምንት በአዲስ አበባ እንዳየነው ክልላዊ ትብብር የዲጂታል እድገት ለዓለም አቀፍ ድንጋጤዎች እንደ መከላከያ ሊያገለግሉ ይችላሉ። ዓለማችን በአሮጌው ስርዓት መናወጥ ውስጥ ብትሆንም አዳዲስ የህልውና መንገዶች መፈለጓን ቀጥላለች። ስለተከታተላችሁን እናመሰግናለን። ይህ አዲስ ዜና ነው።
ቻናላችንን ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ።